ኢትዮጵያ በሕግ የበላይነት ምዘና አምና ከነበረችበት ደረጃ ዝቃለች። አምባገነናዊ አዝማሚያ እየተባባሱ መምጣታቸውንም ሪፖርት አስጠነቀቀ። የዓለም አቀፍ የፍትህ ፕሮጀክት ዛሬ ባወጣው የ2025 የሕግ የበላይነት መረጃ ጠቋሚነት መሰረት ኢትዮጵያ ከ143 ሀገሮች መካከል 132ኛ ደረጃን ይዛለች። በዚህም በኢትዮጵያ የሕግ የበላይነት ከዓመት ዓመት ማሽቆልቆሉን ቀጥሏል ተብሏል። ሪፖርቱ የሀገሪቱ ውጤት ካለፈው ዓመት ጋር ሲነጻጸር በ2.4 በመቶ ዝቅ ማለቱን ጠቅሷል። ይህም ለ5 ዓመታት ተከታታይ በሆነ ደረጃ ተቋማት እየተዳከሙ የሲቪክ ማህደሩ እየጠበበና የፖለቲካ ጣልቃ ገብነት እየጨመረ መምጣቱ የሚያሳይ ነው ሲል ገልጿል። እንደ ዓለም አቀፍ የፍትህ ፕሮጀክት መረጃ በዓለም አቀፍ ደረጃ የሕግ የበላይነት ማሽቆልቆል በ2025 ተባብሶ የቀጠለ ሲሆን ኢትዮጵያን ጨምሮ 68 በመቶ የሚሆኑ ሀገራት ማሽቆልቆል አሳይቷል። የአምባገነናዊ ዝንባሌዎች መስፋፋት በዓለም አቀፍ ደረጃ የሕግ የበላይነት መዳከም ዋነኛ ምክንያት ነው ያለው ተቋሙ ይህም በመላው ዓለም ጥርና ሚዛናዊነት መዳከሙና የዳኝነት ነጻነት መሸርሸሩን አመላካች መሆኑን ገልጿል። በአሁኑ ወቅት ኢትዮጵያ ከሰሃራ በታች ካሉ 34 የአፍሪካ ሀገሮች ውስጥ 30ኛ ደረጃ ላይ ትገኛለች ያለው የዓለም አቀፍ የፍትህ ፕሮጀክት ሩዋንዳ በዓለም አቀፍ ደረጃ 39ኛ መሆኗን የተሻለ አፈጻጸም አላት ብሏል። በተጨማሪም ናሚቢያ እና ሞሪሸስ በቀጠናው የተሻለ አፈጻጸም ያላቸው ሀገራት መካከል ተካተዋል። የኢትዮጵያ የሕግ የበላይነት ለተከታታይ ዓመታት እያሽቆለቆለ ይገኛል። ለአብነትም ኢትዮጵያ በጎርጎሮሲያኑ 2022 ከ140 ሀገራት ውስጥ 123ኛ ደረጃ ላይ የተቀመጠች ሲሆን በተለይም ስርዓትና ጸጥታ መዳከም መታየቱ ተገልጿል። እንዲሁም በ2023 እንደ አውሮፓውያን አቆጣጠር ማለት ነው ከ42 ሀገሮች ወደ 29ኛ ደረጃ ዝቅ ያለች ሲሆን በ2024 ደግሞ ደረጃዋ ከ142 ሀገሮች 130ኛ ደረጃ ላይ ደርሷል። ሀገሪቱ በዚሁ ዓመት ወደ 32ኛ ደረጃ ዝቅ ብላለች። በቀጠናው ኢትዮጵያ ዝቅተኛ ደረጃ ላይ ከሚገኙት መካከል ስትመደብ በ2022 27ኛ ደረጃ፣ በ2023 እስከ 2025 ባሉ ጊዜያት ደግሞ 30ኛ ደረጃ ላይ ቆይታለች። የ2025 የሕግ የበላይነት መረጃ ጠቋሚ በመንግስታዊ የስልጣን ገደብ፣ ግልጽ የሆነ አስተዳደርና መሰረታዊ መብቶች መከበር ላይ ከፍተኛ ማሽቆልቆሎች መኖራቸውን አመልክቷል። ኢትዮጵያ በእነዚህ በሶስቱ ቁልፍ መለኪያዎች ከዓለም ዝቅተኛ ደረጃ ላይ እንደምትገኝም ተገልጿል። ኢትዮጵያ በ2025 ሀሳብን በነጻነት በመግለጽ በመሰብሰብና ነጻነትና በሲቪክ ተሳትፎ ያስመዘገበቻቸው ውጤት የከፋ መሆኑን የገለጸው ተቋሙ ይህም ተመሳሳይ ማሽቆልቆል ካሳዩ ከ170 በላይ ከሚሆኑ ሀገራት ዓለም አቀፍ አዝማሚያ ጋር ተመሳሳይ መሆኑን ጠቁሟል። ሪፖርቱ የሲቪክ ምህዳር በዓለም ዙሪያ መባባሱን በመግለጽ ይህም ህዝባዊ ውይይትንና የተጠያቂነት ዘዴዎችን አደጋ ላይ ይጥላል ሲልም አስጠንቅቋል። ዓለም አቀፍ የፍትህ ፕሮጀክት አክሎም የዳኝነት ነጻነት ኢትዮጵያን ጨምሮ ከ61 እስከ 67 በመቶ በሚሆኑ አገሮች ውስጥ በፖለቲካ ጣልቃ ገብነት ምክንያት መሸርሸሩን ገልጿል። በ2025 ኢትዮጵያ በመንግስት ስልጣን ገደብ 134ኛ ደረጃ፣ በመሰረታዊ መብቶች 138ኛ ደረጃ፣ በግልጽ የመንግስት አስተዳደር 135ኛ ደረጃና በህግ ማስፈጸም 137ኛ ደረጃ ማስመዝገቧንና ይህም ውጤት በዓለም አቀፍ ደረጃ ዝቅተኛ የሆነው የሚመደቡ ናቸው ተብሏል። አገሪቱ በሙስናን በማስቀረት 96ኛና የወንጀል ፍትህን በማስረጽ 101ኛ ደረጃ ላይ በመዳኘት የተወሰነ ማሻሻል ቢኖርም በሌሎች መለኪያዎች ከዓለም አቀፍ አማካኝነት በታች ትገኛለች ተብሏል። የዓለም አቀፍ የፍትህ ፕሮጀክት ሪፖርት ከመውጣቱ 2 ሳምንታት ቀደም ብሎ የኢትዮጵያ ሰብአዊ መብቶች ኮሚሽን ከሚያዝያ 2017 ዓ.ም እስከ መስከረም 2018 ዓ.ም ድረስ በአማራ፣ በቤንሻንጉል ጉሙዝ፣ በጋምቤላና በኦሮሚያ ክልሎችን ባደረገው ክትትል ምርምር የሰዎች የመንቀሳቀስ መብትን በስፋት መጣሱን የሚያሳይ ሪፖርት አውጥቶ ነበር። የዓለም አቀፍ የፍትህ ፕሮጀክት ዛሬ ባወጣው የ2025 የሕግ የበላይነት መረጃ ጠቋሚነት መሰረት አምስቱ ከፍተኛ ደረጃ ያገኙ አገሮች ዴንማርክ፣ ኖርዌይ፣ ፊንላንድ፣ ስዊድን እና ሌሎችም ዝቅተኛ ደረጃን ይዘዋል። የተቋሙ ዋና ዳይሬክተር የሆኑት ኤልዛቤት አንደርሰን የሕግ የበላይነት ለሰላም፣ ለፍትህና ለብልጽግና መሰረት ነው፣ ሆኖም በብዙ የዓለም አቀፍ ክፍሎች መዳከሙ ቀጥሏል ብለዋል። አክለውም ይህንን ሁኔታ ለመቀልበስም የሲቪክ ማህደራት ለመጠበቅም የዳኝነት ነጻነትን ለማጠናከርና የመንግስት ተጠያቂነትን ለማረጋገጥ አስቸኳይ እርምጃ ያስፈልጋል ብለዋል። የዘንድሮ የጥናት የዓለም 95 በመቶ የሚሆነው ህዝብ ከሚወክሉ 143 ሀገራት የተሰበሰበ ሲሆን ከ215 ሺህ በላይ አባወራዎችና 4000 በላይ የባለሙያዎች ጥናቶችን መሰረት የሚያደርግ ነው። ኢትዮጵያ በሕግ የበላይነት ዝቅተኛ ገቢ ካላቸው 16 ሀገሮች መካከል 13ኛ ደረጃ ላይ የምትገኝ ሲሆን ይህም በስምንቱም የሕግ የበላይነት መለኪያዎች ላይ ከፍተኛ መዋቅራዊና አስተዳደራዊ ችግሮች መኖራቸውን አመላካች መሆኑ ተጠቁሟል።
ውድ ተመልካቾቻችን በለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ።